ሰላም የዋካቲው ቤተሰቦች፣ ዛሬ ስለ ሁሉም ሰው ጉዳይ እንነጋገራለን። ስለ ፍቅር። ግን የትኛው ፍቅር? ፊልም ላይ የምናየው ወይስ ዛሬ ወጣቱ ዘንድ ያለው? ጥቅም ካለህ እወድሃለሁ የሚለው ፍቅር? ብዙዎቻችን ፍቅር እንደ ስኳር ነው የምናየው። ሲጥመን እንይዘዋለን፣ ሲመረን ተፈዋለን። ነገር ግን መጽሐፍ ቅዱስ የሚነግረን ፍቅር ከዚህ ፈጽሞ የተለየ ነው። ዛሬ በዚህ ቪዲዮ ሕይወታችሁንና ግንኙነታችሁን የሚቀይር 4 እውነተኛ ፍቅር መለኪያዎችን ከመጽሐፍ ቅዱስ ውስጥ እናያለን። በተለይ 4ኛው ነጥብ ለብዙዎቻችን መፍትሄ ነው። ፍቅር ውሳኔ እንጂ ስሜት አይደለም። ብዙ ሰዎች ስሜቴ ጠፋ፣ ፍቅሬ ማበቃ ይላሉ። ነገር ግን መጽሐፍ ቅዱስ ፍቅርን እንደ ስጦታ ሳይሆን እንደ ትእዛዝ ነው የሚገልጸው። እርስ በርሳችሁ ተዋደዱ ተብሎ ታዝዘናልና። ትእዛዝ ደግሞ በስሜት ላይ አይመሰረትም። ስሜት እንደ ደመና ነው፣ ዛሬ ያለ ነገ ይጠፋል። እውነተኛ ፍቅር ግን እንደ መሬት ጽኑ ነው። ዛሬ ባልመችሽም፣ ዛሬ ባታከብረኝም ላፈቅር ወስኛለሁ የሚል ጥንካሬ ነው። ክርስቶስ እኛን የወደደን ስሜቱ ተመችቶ ሳይሆን እኛን ለመታደግ ወስኖ ነው። ፍቅር በስሜት ላይ ከተገነባ ስሜቱ ሲቀዘቅዝ ቤት ይፈርሳል። ፍቅር የራሱን አይፈልግም። በአንደኛ ቆሮንቶስ ምዕራፍ 13 ላይ የምናገኘው ታላቅ ምስጢር ፍቅር የራሱን አይፈልግም የሚል ነው። ዛሬ ግን ፍቅራችን ሁሉ እኔን ምን ይጠቅመኛል በሚል የተሞላ ነው። ካስደሰተኝ እወደዋለሁ፣ ካከበረችኝ አፈቅራታለሁ። ይህ ፍቅር ሳይሆን የራስን ፍላጎት በሌላ ሰው መሙላት ነው። እውነተኛ ፍቅር ግን ለሷ ለሱ ምን ላድርግ ብሎ ይጠይቃል። የሌላውን ሰው ደስታ ከራስ ደስታ በላይ ስታስቀድም ያኔ ማፍቀር ጀምረሃል ማለት ነው። ፍቅር በትዕግሥት ይጀምራል። ፍቅር ታጋሽ ነው። ዛሬ ወጣቱ ጋር የጠፋው ትልቁ ነገር ትዕግሥት ነው። በትንሽ ንግግር እንቆራረጣለን፣ በትንሽ ስህተት ብሎክ እንደራረጋለን። ነገር ግን በትክክል የምታፈቅር ከሆነ የዛን ሰው ድካም ለመሸከም ትታገሳለህ። በፍቅር እርስ በርሳችሁ በትዕግሥት ታገሱ። ኤፌሶን ምዕራፍ 4 ከቁጥር 2። ትዕግሥት የሌለው ፍቅር ገና ሳይበቅል የሚደርቅ ተክል ነው። ያፈቀርከው ሰው ፍጹም አይደለም፣ አንተም ፍጹም አይደለም። ስለዚህ በመካከላችሁ ትዕግሥት እንደ ድልድይ ሊኖር ይገባል። ትልቁ መለኪያ መሥዋዕትነት። መጽሐፍ ቅዱስ ስለ ፍቅር ሲናገር ከመሥዋዕትነት ውጪ አይገልጸውም። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። የዮሐንስ ወንጌል ምዕራፍ 3 ከቁጥር 16። ፍቅር መስጠት ነው። ጊዜህን፣ ጉልበትህን፣ ኩራትህንና ፍላጎትህን ለሌላው አሳልፈ መስጠት ነው። ዛሬ ግንኙነታችሁ ውስጥ ችግር ካለ እኔ ምን ጎደለኝ ብላችሁ ሳይሆን እኔ ምን ሰጠሁ ብላችሁ ጠይቁ። ይቅርታን መስጠት፣ ጊዜን መስጠትና ክብርን መስጠት፣ እነዚህ የፍቅር ነዳጆች ናቸው። ውድ የዋካቲው ቤተሰቦች፣ ፍቅርን ከሰው ሳይሆን ከእግዚአብሔር ተማሩ። እግዚአብሔር ፍቅር ነውና። ዛሬ የምታፈቅሩትን ሰው ከመጽሐፍ ቅዱስ አንጻር መዝኑት። ይህ ቪዲዮ ለሚያፈቅሩ ጓደኞቻቸው ሼር አድርጉላቸው። ስለ እውነተኛ ፍቅር ያላችሁን ሐሳብ በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ያቆየን። ወስብሐት ለእግዚአብሔር።